አናቃትም አንፈልጋትም እኔ ከዚህ በኋላ እናት የለኝም ይሄው በዚህ ሁሉ ሰው እናት የለኝም እሺ እሷ እናቴቱን ማንቱን አላቃትም እናት የለኝም ኦኬ በቃ ጀስት ታውን ልኑርበት خلاص እኔ በቃኝ አልሽም ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም ምንም እንድታደርግልን አይደለም ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በጣም ሰው ፊት ተናግራለሁ እናት የለኝም ይሄው ያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ በየ ፊቴን አይታችሁ ታጣቁ ሁሌ ዋጣርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ ቴንክ ዩ ብዙ የሚያከብሩ ዞሮ መግቢያችሁ ሀገራችሁ ኢትዮጵያና በሰቁልም ብትከሳም አታ ብትደህይም መልኳ ለራሱ ቢቀየርም እናት ናት እኔን ልትወልድ ብላ አይደል እንዴ ማዳት ያወጣችሁ እናት እኮ በልጆቿ ላይ ነው መልኳን የምታየው ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ እንዴት አላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ያው እንግዲህ ትናንትና ሶሻል ሚዲያ ላይ በጣም ያየን ነበረ ሁላችንም እጃችንን ባፋችን ይጫንበት እናትና ልጅ እንደዛ ተፋጠው ወደ 60 ምናምን በቃ 60,000 ህዝብ ባለበት ነው ያላቅ ብቻ ወደ 40 ምናምን ወደ 60 ምናምን ሰው ነው ወደ 60,000 ህዝብ ነው ያየሁት ሀቢባ ቤትና በጣም ነው የደነገጥኩት እናትን በዚህ ልክ እናት ናት እኔ አላለቅስም ላለማልቀስ ሞክራለሁ ምክንያቱም አንደኛ ቤተሰብ እህቶቼ ሊያዩት ይችላሉ ወንድሜ ሊያዩት ይችላሉ ማንም ሰው እኔን መከፋት እንዲያቀብኝ አልፈልግም አዝናለሁ እንደማንም ሰው የሚሰማኝ ስሜት አለ ማውራት ይችላል ወይስ እና እሺ እናቴ እና ያስፉት ነገር ሀቢባ ምነግርሽ እነሱም ተንገላቱ ታውቂያለሽ ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም ማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት ነው የሰው ልጅን ያሳልፋል እንዴ በህይወት የማረሳው ችግር ነው ማለት 10 አመቱ ምን እየሰራሽ 10 አመታት እስከ 2007 እሱ በ1997 ጥሎሽ ጠፍቶ እስከ 2007 ድረስ ምንም ትሁን እናት ናት እኔ እናቴ አንዳንድ ጊዜ ልጆች ይዩ እናት ወይ የሆነ ቤተሰብ በህይወት ሲያልፍ ልጆች ይዩ የሚባለው እውነት ነው እኔም አሁን ከባድ ጥያቄ ይፈጥርብኝ ነበር እንኳን እኔ ለምን እኔ እናቴ ስትሞት በጣም በልጅነቴ ነው ልጅ ሆኜ ነው በቃ ቤተሰብ በጣም ከባድ ነው በልጅነቴ ነውና እናትን ጣማቀዋለሁ ምንም ቢሆን 5 እስከ 6 አመት አሳድጋኛለች እናቴና አቃታለሁኝ እናቴንም ማለት ነው ምንም ቢሆን አቃታለሁ በደንብ እናቴ ለይቻታለሁ አቃታለሁ ግን በቃ ሲያለቅሱ እንዴት ነው ደስታን ሀዘንን ሁሉን ነገር መለየት ጀመርኩኝ በቃ ጎረቤት ሰው ሲሞት ካንዱ ጋር አንዱ ሲሞት በዛው ምንድነው የምታደርጉት እየተላመዳችሁ ትሄዱና የሆነ ሰዓት ላይ ታቆሙና ትረሱታላችሁ አሁን እናቴ ሞታለች እኔ አሁን እናትሽ ትመጣለች ተብዬ ስጠብቅ ነበር እናትሽ ትመጣለች ተብዬ ስጠብቅ ነበርኩኝ ልጅ ነበርኩኝ ያኔ ማለት ነውና ባካችሁ እናት ያላችሁ እህቶች ወንድሞች ክፉ ቢሆንም እናቶቻችሁን አክብሩ እናት ናት እናት ሁሉ ነገር ገበና ሸፋኝ ወልደሽው ማለት ለራሱ በጣም ከባድ ነው ከቤተሰብ የመጣ ነገር ማለት ነውና ባካችሁ የእውነት አርግዘሽ የምጥ ዕለት እናትሽን ይቅርታ ጠይቂያታለሽ አሁን ይቅርታ ጠይቂያትም አሁንማ የዱባይ ፉድ ልቦናሽን ደፍኖታል ተራ ጎረምሳ ማንም ልጋጋም
ለወንድ እንኳን ይሰጣል። ለተራ ወንድ ነው የምልሽ፣ አይደለም ለእናት። እናቴ የፈለገ ብትበድለኝ እናቴ ትክክል ናት። ሲቀጥል የኢትዮጵያ እናት እናት ናት። እናት ሁሉ ነገር ናት። ቤተሰብ አይዘንባችሁ እህቶች፣ አረብ ሀገር የምትኖሩ ጓደኞች፣ ቤተሰቦቻችሁ ናችሁ። የቤተሰብ ገበና አታውጡ፣ ድብቅ አድርጉ። በሆዳችሁ ቂም አትያዙ፣ ነገር አትያዙ። ካላስ እርሱት። ቤተሰብ ቤተሰብ ነው። እንኳን አደባባይ ለባልሽ እንኳን የቤተሰቦችን ገበና መናገር የለብሽም። አንድ ቀን አውጥቶ ይረግጥሻል ማለት ነው። እና ቤተሰብ ቤተሰብ ነው። እኔ አሁን ቤተሰቦቼ ለእኔ ሁሉ ነገሮቼ ናቸው። እህቴ፣ ወንድሜ፣ የእህቶቼ ልጆች፣ በቃ ቤተሰቦቼ፣ ዘመዶቼ አንዳንድ ጊዜ ስለሚያናድዱኝ እኔ እዚህ ጋር መጥቼ እንድትማሩበት እነግራችኋለሁኝ እንጂ ቤተሰብ ቤተሰብ ነው። ጣቴ ገማች ብዬ እኔ አልቆርጣትም። እናቴ ማለት ህይወቴ ናት። 9 ወር አርግዛ አምጣ በአፏኝካ እኔን አጉርሳ ያሳደገችኝ እናቴ ማለት ነው። በአፏ አኝካ ምግብ እኔን አጉርሳ ያሳደገች እናት ናት። በባዶ እግሯ ሄደች፣ ተበሰቋቆለች። ኧረ አንድ ቀን ከአረብ ሀገር ውጡ የተባለለታ ጎዳና ላይ እንደምንወድቅ እንዳንረሳው ከአሁኑ ካልተጠነቀቅን። የቤተሰብ ምርቃት አገኙ። ቤተሰቦቻችሁ ይመርቃችሁ። ተመረቁ በቤተሰብ። በልጆቻችሁ እንዳታገኙት። በልጅሽ አገኙ ተብለሽ ከተረገምሽ ሁሌ ልጅሽ እንዳስጨነቀሽ ነው የሚኖረው። ሁሌ ልጅሽ ወይ ነብሰ ገዳይ ይሆናል ወይ ዘራፊ ሆኖ ነው የሚቀረው ማለት ነው። ቤተሰብ ይመርቃችሁ ወገኖች። ላይ ወላጅ አላችሁ፣ በቤተሰብ መመረቅ፣ ይቅርታ መጠየቅ። ቤተሰብ ላይ ያሳድገን ይችላል፣ ግን እኔ ቤተሰቦቼ በስማ በፍጹም እኔ እናቴም አባቴም በህይወት የሉማ። ሞተው እንኳን እኔ ስማቸው በክፉ እንዲጠራ አልፈልግም። ሞተው እንኳን ኖረው እኔ ሞተው እንኳን የከሌ ልጅ እንደዚህ ናት እንድባል አልፈልግም። በቃ ቤተሰብ ቤተሰብ ነው። ክብር ክብር ነው። ሁሉ ነገር ነው ቤተሰብ። እሺ ቢከፋችሁም ቢደላችሁም እናት እናት ናት። ለራሷ ሳበላ እኮ ነው እኛን የምታሳድገን አይደለ እንዴ? ለራሷ ሳበላ። እኔ አሁን እውነት ስነግራችሁ እኔ ሀዘን አልጎዳኝም እናቴ በሕይወት ሳጣት። አንደኛ ልጅ ነኝ እንደነገርኳችሁ። ሁለተኛ ነገር ገና ብዙ ላይ አልደረስኩም። እህቴ ግን እስካሁን ድረስ ተጎድታለች ማለት ነው። ምክንያቱም እኔ እናቴ በሕይወት ስታልፍ የ30 ዓመት ልጅ ናት ማለት ነው። እናቴ ገና እኛን የወለደችው በልጅነቷ ነው። እህቴን ታላቅ እህቴን የወለደችው በልጅነቷ ነው። የ30 ዓመት ሆና ነው። የኔ ማዘር የታላላቆቿ መጨረሻ ልጅ ናት ማለት ነው። እና በወጣትነቷ ነው ማለት ነው ህይወቷ ያለፈው። ግን ነፍሷን ይማረው፣ እግዚአብሔር የወደደውን አደረገ። ግን ቤተሰብ ሲኖራችሁ ተደሰቱ ማለት ነው። ምንም አያድርጉላችሁ። አዲስ አበባ የምትኖሩ ከሆነ እማዬ ነይልኝ፣ ነይ እንደዚህ እንበል፣ ነይ እንደዚህ ላድርግ ብላችሁ ከጎናችሁ ምንም አታድርጉላቸው። በቃ ደስ የሚል ፍቅር ሰጥታችኋቸው ሸኟቸው። በቃ ከእናንተ የሚፈልጉት ፍቅር ብቻ ነው። ደግሞ የገጠር እናቶች እንዴት ደስ እንደሚሉ እኔ እንጃ። እኔ ጓደኛ ያለች ወይኔ ቤዝዬ አንቺ እኮ ምናምን ትለኛለች። ኖ እኔ ስለማላለቅስ ስለማላወራ ነው እንጂ ብዙ ህመም አለብኝ። ግን አላወራ። ባለቅስም እናቴን መመለስ አልችልም ራስን ከመጉዳት ውጭ። ብጨነቅም ሰርቼ ግን ጎበዝ ሆኜ ጠንካራ ሆኜ
የከሌ ልጅ እንዲሆናለች እንድባል አልፈልግም። እውነቱን ስነግራችሁ ባገባ እንኳን ባል በክብር በስነ ስርዓት ነው። እኔ ከዚህ በፊት ሁሌ ነው የምነግራችሁ፣ በስነ ስርዓት። ለምን ቤተሰቦቼ በስርዓት ነው ያሳደጉኝ ማለት ነው። አለቀ።